ምንድን ያልሽው? እንደሰማኝ እርግጠኛ ነኝ። የእሷን ስም ማንሳት ለምን አስፈለገ? ደግሞ ማን ነው እንደዚህ የማይረባ ነገር የሚነገርሽ? እነግርሃለሁ፣ ግን መጀመሪያ አረፍ እንበል አይመስልም? እየጠበቅኩሽ ነው። ስለ ማክዳ እንዴት ልታውቂ ቻልሽ? ከሱ በፊት ግን አንድ ጥያቄ ልጠይቅህ። ጁሊያን ትወዳታለህ? ይቀለድሽ ነው። ልጄ እኮ ናት። ነው ልጅ እንደሆነች አውቃለሁ፣ ግን ትወዳታለህ ወይ የሚለውን ነገር ማወቅ እፈልጋለሁ። አዎ፣ ሊያውም ከራሴ አስበልጬ ነው የምወዳት። አባትህ ጠበቃ ሆኜ እንድቆም ከተማጸኑኝ በላይ እሷን ሳያት ነው አንተን ማነጋገርና እውነቱን ማወቅ እንዳለብኝ የተሰማኝ። ልክ ጁሊያን እንዳየዋት ምን እንደገባኝ ልንገርህ። አይኖቿ አንተንና እናቷን በመናፈቅ ያሳለፈቻቸውን ከባባድ ቀናቶች ይናገር ነበር። እሷ ውስጥ ትላንቴን ያየው ያህል ነው የተሰማኝ። አልገባኝም። በጁሊ እድሜ እያለው ነው እናትና አባቴ የተፋቱት እና በዛ ጊዜ አንዴ እናቴ ጋር አንዴ አባቴ ጋር እያልኩ እየተፈራረቅኩ ነበር ያደግኩት። አይ ቲንክ በዛ ጊዜ ከእናቴና ከአባቴ በጋራ ማግኘት የነበረብኝን ፍቅርና እንክብካቤ ማግኘት ባለመቻሌ ህይወቴ በናፍቆት የተሞላ ነበር። ካሌብ፣ ለጁሊያ በጣም ታስፈልጋታለህ። አባት ከሆንክ በኋላ ያንተ ህይወት ያንተ ብቻ አይደለም ወይ የምትኖረው ለልጅህም ጭምር መሆን አለበት። እሱን ደግሞ ማድረግ የምችለው አጠገቧ ሆነ ነው እንጂ በናፍቆትና በልጅነት ስሜቷ ልታስረዳው በማትችለው ህመም እየቀጣህ አይደለም። በጣም ነው የምታሳዝነው። ደግሞ አባትሽን ይዤልሽ እመጣለሁ ብዬ ቃል ገብቼላታለሁ። ለሁሉም ነገር ረፍዷል። አልረፈደም። አንተ እውነቱን ልትነግረኝ ፈቃደኛ ከሆንክ አሁንም አልረፈደም። አንተ ብቻ እውነቱን ንገረኝ። ምንድን ነው እውነት? ሰው ሁሉ ነው ብሎ ያመነው ነገር ከሆነ እውነት እኔንም ሳትጠይቂ ማወቅ ትችያለሽ። ሰው ስለ አንተ የሚናገረውን እውነት ሳይሆን አንተ ስለ ራስ የምትናገረውን እውነት ለመስማት ነው የመጣሁት። የትኛውን እውነት ነው እንድነግርሽ የፈለግሽው? ሰላማዊ የነበረው ትዳራችሁ የተበጠበጠው ማክዳ ወደ ህይወት ከገባች በኋላ እንደሆነ ሰምቻለሁ። ስለዚህ ከሁሉ በፊት ስለሷ ንገረኝ። ማናት ማክዳ? ማናት ብዬ ልንገርሽ? ደግሞ እንዴት አድርጌ ብነግርሽ ነው እኔ ነገሩን በተረዳሁበት መልክ አንቺ ልትረጅ የምችው? መሰለሽ እኔ ማክዳን በተረዳሁበት መልኩ ማወቅ የምችው መጀመሪያ ሮማንን ማወቅ ስችይ ብቻ ነው። ጥሩ። አንተ የምትለውን ለመስማት ሁሉ ዝግጁ ነኝ። ሰው ስሜቴን ይገልጽልኛል ብለህ ከምታስበው ጀምርና ማወቅ ያለብኝን ሁሉ ንገረኝ። የዚሁን ሁሉ ውጥንቅጥ መጀመሪያ የሆነውን ቀን መለስ ብዬ ሳስበው ሁሉም ነገር የትናንት ያህል ትዝ ይለኛል። በጣም ደስተኛና ስራዬን የምወድ ጋዜጠኛ ነበርኩ።
ማን ነው? እኔ ነኝ ካሌቤ። ምንድነውማ? ምንድነው ይለኛል እንዴ? ማታ ካልተነሳው ቀስቅሽኝ ስትላል ነበር። በል ተነሳ፣ አሁንም የሥራ ሰዓት መርፈዱ ነው። አንተ ካሌብ መልሰተኛ እንዴ? ተነስቻለሁ፣ አታስቢ። እንዴት አደርሽማ? የነጋብ እንደው መቼውን የሚሳካል? ምን እባክሽ፣ ማታ እኮ ስራ አላልቃልና በጣም አምሽቼ የተኛሁት። ለማንኛውም ሰላም ወይ። እንዴ አታደርገው፣ ምግቡን እኮ ማዘጋጀው ላንተ ነው። ይቅርብኝማ፣ በጣም ረፍዶብኛል። አይ ገበታ ረግጦ መውጣትማ ጥሩ አይደለም። በባዶ ወድ ደግሞ ከቤት አይወጣም ብዬ ስንቴ ነው የምነግርህ። የትራንስፖርቱን ነገር ታውቂው የለም? ቢሆንም አንድ ሁለት ጉርሻ እንኳን አፍ አድርግ። ማነሽ? ብርቱካን ሻውን ቶሎ አምጪለት፣ ረፈደብኝ ሲላሰሚም እንዴ። ቡናው በኋላ ይደርሳል። እማ ረፍዷል እያልኩሽ አይደል እንዴ? በቃ አንቺ ካልሽ ውጭ ምንም ይሆን ነገር የለም አይደል? ዝም ብለህ ብላ ወሬኛ። ካሌቤ እንደው እንኳን ቆንጆ አግብተህ ሰብሰብ ብትልልኝ ለአንተም እኮ ይሄ ሩጫው ሊቀንስልን። ኧረ ተይኝማ፣ ደግሞ ዛሬ በጠዋቱ ጀመረሻ? ጠዋት ሆነ ማታ እንደው ቁም ነገር ብለህ የምትሰማት መስልን። እኛን ከበሉ ይበቃኛል። ደህና ዋይ። እንዴ ሻዩስ? ሻዩንም አንቺ ጠጪው። በል አንተ ቀልበቢስ አስረስተኸኝ ነበር። ምኑን? መድኃኒቱን ዛሬ ወስደው ብቻ እኮ ነው ያለኝ። ወይኔ የረሳሁት እኮ ነው። ግን ዛሬ ሳልገዛ አልመጣም። እቺማ የዘወትር ፉከራህ ናት። እማሙች አሁን ስራ ከመግባቴ በፊት ነው የምገዛው። እንኳን ማስታወሽ። ሰላም ወይ ብርቱካን። ሻዩን ተይው በቃ። ልጅ እንዴት አደርክ አባ? መቼ ነው ካሌብ ግን እንደ ሰራተኛ የምትሆነው? ምን አጠፋው? ቢያንስ የምትለብሰው ልብስ ተኩሰህ ልብስ። ስለረፈደብኝ እኮ ነው። መቼም ለስንፍና ሰበብ አታጣ። በል ደህና ዋል። አሜን። ደህና ዋል።